ኢየሱስ ያንን ሲያደርግ ሳየው በቃ በጣም ነው የወደድኩት ኢየሱስን። እሱን ነው መከተለው፣ ህይወቴን እሱን ለመከተል ነው ዴዲኬት የማደርገው ብዬኮ ጀምሬዋለሁ። እግዚአብሔር አጽናንቶኛል በመዘመር ቀላል ነገር ነው ብዬ አላስብምና እስቲ ስለማጥናናት ንገሪኝ። ምን ይምጣላቸው? የነበረው ስሜት እንዴት እንደነበር እስኪ አስታውሽ። መዝናኛችን ናት። መደዳ ያሉ 5-6 ዛፎች ናቸው የቆምጣጤ ዛፎችና ያው በመኝታ ቤታችን ፊት ለፊትም ይታየናል። ወርደንም እንወጣና ከንባብ ውጪ ብዙ አማራጭ ያለበት አይደለም። ያው ሙዚቃ እናዳምጥ ካልን ያው በርብረን ማዳመጥ እንችላለን። ከዛ ውጪ ወተን መጫወትም ብዙ የሚፈቀድልን ስላልሆነ ያው ባገኘሽ ሁሉ ትዝናኛለሽ፣ ታነቢያለሽ። ከዛ ዊ ኤንድ አፕ እዛች ላይ ወሬ ማየት ደስ ስለሚል እና እዛ ውስጥ ብዙ አይነት ህይወት ታያለሽ፣ የኛን የሚመስለውንም የማይመስለውንም ማለት ነው። እና አለች በቃ ያቺ ትዝታ አለች። የዚህ ጽሁፍ ፕሮሰስ ደግሞ ራሱ ወሰደኝ እዛች ዛፍ ላይ ቁጭ ብላ ወሬ የምታየው ልጅ ጋር በዛ ምክንያት ተካቷል እዚህ ጽሁፍ ውስጥ። እሷ ዛፍ ላይ ቁጭ ብላችሁ ከሱ ጋር ደግሞ አያይዘሽ የሆነ በልጅነትሽ እግዚአብሔርን የመፈለግ ብርሃን እውነተኛ የሆነችውን እግዚአብሔርን ብርሃን የመጣማት ነገር እንደነበረሽ የሚነገርሽ ሁሉ ልብሽ ውስጥ አይገባልሽም ነበር። የምታምኝበታለ ማታምኝበታለ። እሱን እስቲ ደግሞ አስታውሽ። ከሱ ይመስለኛል እግዚአብሔርን የማወቅ ፍለጋ የሚለው በልብሽ የመጣው። እሱ ሚስጥር ይሆንብኛል እኔ አንዳንዴ። ያው እግዚአብሔር አስቀድሞ የሚፈልገን አስቀድሞ ያየን ስለሆነ እዛች ሞመንት እሽታችን ጋር እስክንደርስ ድረስ በብዙ ፍለጋና ውስጣችን አለች ያቺ መሻትና ያቺ የተቀጠረችልን ህይወት ብዬ አስባለሁ እንጂ እኔ ምንም መነሻ አልነበረኝም። የሆኑት ሪዘርቬሽኖቼ የሆኑት ጥያቄዎቼን ለማንሳትም ለመጠየቅም ምንም መነሻ አልነበረኝም። በቃ ውስጤ የነበረ ነገር ነው እና ራሱ እግዚአብሔር ያስቀመጠው ነገር እንደሆነ ነው ማስበው። በጣም ይገርማል። እሱን የልጅነትሽ ጊዜ እያለፈ ወጣቷ ዘሪቱ እያደግሽ ስትመጪ ሃይስኩል እየገባሽ ሲሆን ታለንትሽን እንደማወቅ ሰዎች ማንቺ ለማዳመጥ እንደመፈለግ አይነት ነገር እያወቅሽው መጣሽ ዝልባሌሽንና እሱስ እንዴት ነበረ? በቃ ድምጽ አለኝ አሁን ሰዎች ሊሰሙኝ ይፈልጋለሁ የሆነ መልእክት ይዤ በዚህ ድምጽ ባደርግ ብለሽ ያልሽባትን የልጅነት ሞመንትሽና ደስታዋ አይ ቲንክ የሆነ ትዝታ ያላት ይመስለኛል። እውነት ነው። ያው የመልእክቱ ሂደት ሌላ ነው። ያቺ ሀሳቧን የምትጫጭረው ኦብዘርቭ የምታደርገው ልጅ አለች። ከዛ ደግሞ ሙዚቃ የወደደችው ልጅ አለች። ሙዚቃ የወደደችው ልጅ በቃ ታለንቷን በማካፈል ውስጥ ተለይታ ታየች። ተቀባይነት ኖራት፣ ተፈላጊ ሆነች። ራሷ ስታደርገው የሚያስደስታትን ነገር የሚጥማትን ነገር ሰዎች እየጣማቸው ይፈልጓት ጀመር። በጣም ኢንጆይ ያደርገውና የበለጠ ፐርሱ አደረገው ጀመር ያንን። ከዛ የሆነ ሰዓት ደግሞ ሁለቱን የማገናኘት በዛ መልኩ የጽሁፉን ነገር ከፐርፎርማንሱ ነገር ጋር የማገናኘቱም ነገር ደግሞ ተገናኘልኝ። የሆነ ሰዓት ሁለቱንም በማድረግ ቀጠልኩ ማለት ነው። የጉጉቷ ታሪክ ላይ ነው የጉጉቷ ግጥም ላይ ነው ግጥም እንደምትጽፊ ትንሽ ያወቅሽው ስለዛች ወፏን ነው አይደል የመጀመሪያ ግጥምሽ? ያኔ ነው ያወቅሽው? አይ ቲንክ ሶ። ከዛ በፊት ግን ግጥም ማንበብ ለግጥም መሳብ ነገር ነበርሽ? ምንም ማስታውሰው ነገር የለም። ያው አነባለሁ፣ ቤት ውስጥ አሉ የንባብ እድል በሰፊ ነበረኝ። ከዚያ አክስቴ ባለቤት ደግሞ ማተሚያ ቤት ይሰራሉ እና እሳቸው ብዙ ይሄ ድሮ ቲያትር ጽሁፎች ታቂ ከሆነ በግጥም የነበሩ እየታተሙ ይወጡ ነበረ ከማተሚያ ቤት እና የነሱ አክሰስ ነበረኝ። በዛ ውስጥ የተማርኩት ነገር እንደሆነ አላውቅም። ግን ያው በአማርኛ ክፍለ ጊዜ ግጥም ጽፋችሁ ነው ሲባል ጽፎ ከመሄድ ውጪ ከዛ በፊት አላስታውስም። በጣም የሚገርም ነው። ትምህርት ቤት ሳትሄጂ ስለ ግጥም ሳትማሪ ግጥም ለመጻፍ ለዜማም ለግጥምም ሙሉ የሆነ ነገር እግዚአብሔር የሰጠሽ ስጦታ ነው ማለት ነው። እስቲ ስለ ቤተሰቦች ደግሞ እናወራ። በዚህ አይደለም የተጠበቁት በተለይ አባትሽ እንድትማሪ
ጎበዝ ተማሪ ስለነበርሽ በዚህ አልነበር የሚጠብቁሽ የነበረውና ያንን ትግል ማለት እንዲያውቁ አለመፈለጉን ወይም ደግሞ ለማሳመን መጣሩን ምክንያቱም እየወደድሽው እየፈለግሽው ስለመጣሽ እሱስ ነገር እንዴት ነበር ከቤተሰብ ጋር? ያው አባቴ አባት ነው፣ ውጪ ቆይቶ የሚመጣ አባት ነው። ከዛ ደግሞ የሚፈራ አይነት አባት ነው እና ብዙውን አክቲቪቲን በቀን ውስጥ የማደርገውን ሁሉ አያውቅም። ትምህርት ቤት ሄጄ መምጣቴንና በውጤቴ ደግሞ ማጠና ተማሪ መሆኔን ነው የሚያውቀው። ስለዚህ ምን እየሳበኝ እንደሆነ አያውቅም። ኢቨን መጀመሪያ በወላጆች ቀን ላይ ፐርፎርም አድርጌ በታደመ ጊዜ እጅግ ሰርፕራይዝድ ነው የሆነው። የት ተምራ ነው ብሎ ማለት ነው። ሶ የመጀመሪያ ምላሹ ፖዚቲቭ ነው። he was surprised። ይሄ እንዴት ነው የሆነው? የት ተምራ ነው? እንዴት ቻለችበት ብሎ ግን ያው እርግጠኛ ነው ያንን ነገር ቁም ነገር ብዬ የምከታተለው ስላልመሰለው አላሰጋውም ነበር። እናቴ ግን ለተለት ታየኛለች። እሷም ትሆነዋለች ብላ አታስብ ይሆናል ግን ያው ኢቨንቹሊ ያንን ነገር ቁም ነገር ብዬ እንደምገባበት ስታውቅ አልተቃወመችኝም። ሳምሃው ደጋፊ ሆና ነው የተገኘችው። አባቴ ያው በህይወት ስላልነበረ በዛ ሰዓት ያንን ነገር በምን መንገድ እንደሚመለከተው አላቅም። ያው ከዛ በፊት ግን ሌላ ትምህርት ቤት ሄጄ የነበርኩበት ትምህርት ቤት ሄጄ ያንኑ ነገር ለማድረግ ስቀጥል አይ ይሄ እኮ በቋሚነት እኮ የምታረጊው ነገር አይደለም፣ ይሄ በቃ እንደ ትምህርት ቤት አንዱ አክቲቪቲ፣ ለዛ ነው ኢንካሬጅ ያደረኩሽ እንጂ እኮ ይሄን ሙያ ብለሽ እንድትይዥው አይደለም፣ በቃ ልክ አይደለም ብሎ ያው በዛ መንገድ እንደማያስበኝ ነግሮኛል። ከዛ ውጪ ግን ቤተሰቦቼ ደጋፊዎቼ ናቸው። አጎቶቼም የእናቴም ወንድሞችም ስቱዲዮ ሲሄድ ከመክፈል ጀምሮ ሊሆን ይችላል የመጀመሪያ አልበሜን ስሰራ በመደገፍ በማበረታታት ጭምር አብረውኝ የቆሙ ናቸው። ብዙ ቻሌንጅ አልገጠመኝም። ኢትዮጵያ ውስጥ ለጆሮአችን ከለመድናቸው የቃና አይደለም ምንድነው የሚባለው የሙዚቃ ስልት ወጣ ያለ አይነት ነው ያለሽ እንትን ምናልባት አባትሽ ከውጭ ሀገር ይዟቸው ሲመጧቸው የነበሩ ሲዲዎች ናቸው ወይስ እንዴት ነው? እንደሱን አይነት ያንን ከለር ያንን ስታይል ይዘሽ የመጣሽው ገና ስለ ሙዚቃም ሳታውቂ ነው አይደል? እሱ ነገር ይስብሽ የነበረውና እሱ እንዴት ነው የዳበረው? ሊሆን ይችላል ያው ቤት ውስጥ የእናቴም የአባቴም ስብስቦች አሉ ሙዚቃዎች። ሁለቱም የሀገር ውስጥም የሀገር ውጭንም አርቲስቶች የሚያዳምጡ ናቸው። ሶ በከዛ የተነሳ እነዛንም አዳምጥ ነበር። ግን ተስቤ ያለው ለዛኛው ቴስት ወጣቶች ይሳባሉ ብዙ ጊዜ መሰለኝ። አሁንም እንደምናየው ተስቤ ነው በጊዜው። ከዛም ትሄጂበት ትምህርት ቤት አካባቢ ሁሉ ማተር ያደርጋል እና ያ ሁሉ አስተዋጽኦ ይኖረዋል በሆነ መጠን። ግን ያው እኔ የራሴን ድምጽ የትኛው ነው ማርኬቱ ላይ ያለው ኦር ሲዘፈን እንዴት ነው በሚል አካሄድ ስላልሆነ ከራሴ ከውስጥ የሚፈልቀውን ነገር ስለሆነ ይዤ ሄድኩት። በለመድኩት ነገር ውስጥ ነው ያንን ማድረግ የቀጠልኩት። ለዛ ከዛ በኋላ ያው ትምህርት ቤትም እንዳልሽው ገባሽ፣ ስቱዲዮም ወዳጆች አግኝተሽ መጽሐፉን ያንብቡ ሰዎች አንብበው ማየት ይችላሉና ከሱ ሁሉ በኋላ ግን የክርስቶስ ብርሃን እውነተኛ የሆነውን የእግዚአብሔር መንገድ የማወቅ ብርሃን በልብሽ እየፈነጠቀ የመጣ እውነት እያሸነፈች የመጣሽ በት የሚመስል አይነት ረጅም ጉዞ ከጌታ ጋር ረጅም ጉዞ የተጓዝሽበት የሚመስል አይነት ነገር አለ መጽሐፉ ላይም እና እስኪ እሱን ንገሪኝ። ማለት ስለ ጌታ ስለ ኢየሱስ ክርስቶስ በቃ ትኩረት ሰጥተሽ ማንበብ ማሰላሰል አምላኬ ነው ጌታዬ ነው ብለሽ በደንብ አንደርስታንድ ማድረግ የጀመርሽበትን ጊዜ ታስታውሻለሽ? አዎ ያው እኛ እኮ ክርስትና ውስጥ ነው የሆነ አይነት ክርስትና ውስጥ ስለሆነ የተወለድነው ያደግነው ሩቅ አይደለም ሙቀቱ። ስለዚህ በሆነ መጠን ጌትነቱንም አምላክነቱንም አውቃለሁ፣ መስዋዕትነቱንም አውቃለሁ። ከዛ ከኔ ጋር በግል ጉዳይ ያለው በግል የሚፈልገኝ ህብረትን ሊያደርግ የሚፈልገኝ አዳኝነቱ መምህርነቱ ሁሉም እንትኑን
ምንድነው ጊዜውን እየጠበቀ እየተገለጠልኝ ነው የመጣሁት። ክስተት ነገር አይደለም ለኔ የጉዞ ጉዳይ ነው። ከልጅነቴ ብልጭ ከሚሉት ብርሃኖች ጀምሮ በደንብ በግልጽ እስከተነገረኝ ጊዜ መሀል ላይ መሆን አያዋጣም፣ ጥሩ ልጅ መሆን በቂ አይደለም፣ በቃ እግዚአብሔር የሆነ ሰው እግዚአብሔር የሚለውን የእግዚአብሔር ሐሳብ ያለበትን ነገር አውቆ ያንን የሚታዘዝ ሊሆን ይገባል፣ አለበለዚያ በቃ ያኛው ነው ያለው የሚለውን መልእክት እስከሰማሁበት ጊዜ ድረስ ያው በቃ እግዚአብሔርን እንደሚያምን ሰው ግን እንደፈለኩኝ አይነት ነው የኖርኩት። ክህደት አልነበረም በልቤ፣ ብርሃኑ ግን ገና ነበር። ያው እዛ የሙዚቃ ስቱዲዮ አካባቢ ያለው ኢንቫይሮንመንት እና ኤልያስ መልካ ጋር ያለው ህብረትና ፍለጋ፣ ጌታን መፈለግ፣ እንደገና መፈለግ፣ ህብረት ለማድረግ መሞከር የነበረበት ሲዝን ስለነበረ እኔ አልበሜን ልሰራ የገባሁበት ጊዜ በዛ ሰዓት ያን መልእክትም ለመቀበል እንደ ትኩስ ፍለጋ ላይ ማንሰራራት ላይ በነበሩበት ጊዜ ስለሆነ ደግሞ ጮክ ያለ መልእክት በደንብ ዋና ትኩረት ሆኖ ነው የደረሰኝ ለኔ እና ተጠቃሚ ነኝ። በዛም ያ ግን ሂደት ይፈልጋል። የራስን እጅ ለመስጠት የሚመቹ ጊዜዎች ይፈልጋል። ያ በሰማው ጊዜ እሺ ብዬ ለማዳመጥ ኦፕንነስ ሊሆን ይችላል የመጀመሪያው ስቴፕ፣ ጆሮዬን ለመስጠት ይሄን ነገር ሲሪየስሊ መውሰድ አለብኝ። ግን ኢን ላይፍ ነገርየው ገብቶን የነገርየው ዋናነት ወሳኝነት ምን ማለት እንደሆነ በዛ መሆንና አለመሆን ምን ማለት እንደሆነ ገብቶን ትኩረት እና ልባችንን ካልሰጠነው ብዙ ዲስትራክት የሚያደርገን ነገር አለ። ነበረ ለኔም ብዙ ዲስትራክት የሚያደርገኝ ነገር ነበር። ዝና ለአንዲት ወጣት ልጅ ገና አዲስ ትኩስ ዝና፣ ተቀባይነት፣ ከዛ በምትወጂው ነገር ስኬት፣ መኝታ ቤትሽ ውስጥ የጻፍሽውን ዘፈን ሰው ሁሉ አፍ ውስጥ መስማት ዝም ብሎ ነገር አይደለም። በደንብ ነው ዲስትራክት የሚያደርገውና ለነገርየው ፈጣን ምላሽ እንዳልሰጥ እውነት እንደሆነ ባውቅም ለነገርየው ፈጣን ምላሽ እንዳልሰጥ ሙሉ ልቤን ትኩረቴን እንዳልሰጥ አድርጎኛል በሆነ መጠን። እግዚአብሔር ግን ስለሚረዳ ከባድ አጋጣሚዎችን ስለሚፈቅድም ስለሚጠቀምም ያው በጉዞ ውስጥ በነበሩ ከባድ ሁኔታዎች ውስጥ ሙሉ ልቤን እንድሰጠው ወደ እግዚአብሔር ቃል እንድዞር ከዛ ኢየሱስን መጽሐፍ ቅዱስ እንዳሳየኝ እዛ በነበርኩባት ሲዝን የእግዚአብሔርን ቃል በከፈትኩ ጊዜ ኢየሱስን የእግዚአብሔር ቃል እንዳሳየኝ አይቼ እንደወደው እድልን እንደዛ አግኝቻለሁ። ኢን ዘ ፕሮሰስ ደግሞ ከመምህሩ ባለፈ እኔ እንዲሁ ያለሁበት ህይወት ላይ በነበርኩበት የምጨምረው ሳይሆን ኢየሱስ ምንም እንደሌለኝ አውቄ በቃ ሙሉዬን የምሰጠው አዳኜ ጌታዬ መስዋዕትነቱ ለኔ ሙሉ ሆኖ ከዛ የተነሳ ብቻ ዋጋ ያለኝ ደህና የሆንኩ ወደ መሆንበት መረዳት ደግሞ በፕሮሰስ ነው የመጣሁት። ንስሐም ምንም በኋላ ነው የገባኝ። ለምን ኃጢአተኝነቴን በሚገባ ተረድቼ አይደለም ኢየሱስን መጀመሪያ የወደድኩት። በቃ ትምህርቱን ወደድኩት፣ ወግጠልነቱን ወደድኩት፣ የሰው ስርዓት ተቃዋሚነቱን ወደድኩት፣ ለጭቁኖች ለምስኪኖች ሩህሩህነቱን፣ እውነተኛ ቦልድ ድምፁን፣ ሲምፕሊሲቲውን፣ እሱን ሁሉ ለዛ ነው ኢኒሻሊ የተማረኩት። በኋላ ደግሞ ያንን ህይወት በራሴ አቅም የራሴን እየኖርኩ ልጨምረው ስል ስለማይቻል የሆነ ፖይንት ላይ የሱ ህይወት እንደሆነ የሚችለው የሚገባኝ እኔ ምንም እንደሌለ የሚገባኝ ፖይንት ላይ አምጥቶ ረድቶኝ እንዳዳኝም ደግሞ በፕሮሰስ የተቀበልኩበትና ያወቅኩበት